አጭበርባሪዎች ወስላታ አጋርን ቴክኖሎጂን በመጠቀም ለመያዝ 6 ቀላል መንገዶች። አጋርን ለመያዝ ቴክኖሎጂን እንዴት መጠቀም እንደሚቻል። ይህ ቪዲዮ አንድ ዓላማ አለው። አጭበርባሪ ወስላታ አጋርህን ለመያዝ ስትሞክር ቴክኖሎጂን እንዴት እንደምትጠቀም ማስተማር ነው። ማሳሰቢያ: በዚህ ቪዲዮ ላይ ያለው መረጃ ለግንዛቤ እና ትምህርታዊ ዓላማዎች ብቻ ነው። እንደዚህ አይነት ዘዴዎችን መጠቀምን የሚከለክሉ ሕጎች በሚኖሩበት አገር ሊኖሩ ይችላሉ። ስለዚህ ለሚመጣው ተጠያቂነት ኃላፊነቱ የናንተ ነው። በተጨማሪም እነዚህን ቴክኒኮች ለሕገወጥ ምክንያታዊ ላልሆነ ዓላማ ወይም ለተንኮል ዓላማዎች መጠቀም ከባድ የግላዊነት ጥሰት ነው እና በኢላማው ላይ ከፍተኛ ስነ ሊያደርስ ይችላል። በራስህ ኃላፊነት ተጠቀምባቸው። አሁን እንጀምር። የአንድን ሰው እንቅስቃሴ ያለነሱ ዕውቀት ወይም ፍቃድ በተንቀሳቃሽ ስልካቸው ወይም ኮምፒውተራቸው ላይ ለመከታተል እና ለመቆጣጠር የተነደፉ የተወሰኑ የሶፍትዌር አይነቶች አሉ። እነዚህ ብዙውን ጊዜ በግለሰቦች አጋሮቻቸውን፣ የቀድሞ አጋሮቻቸውን ወይም ሌሎች መከታተል የሚፈልጉትን ለመሰለል ይጠቀማሉ። ስታልከርዌር በተለምዶ በኢላማው መሳሪያ ላይ በአካል ተደራሽነት፣ በማኅበራዊ ምህንድስና ወይም በአስጋሪ ጥቃቶች ይጫናሉ። ይህ ሶፍትዌር የተጫነበት የሰውየውን አካባቢ የጥሪ መዝገብ ማስታወሻዎች፣ የጽሑፍ መልእክቶችን፣ የአሰሳ ታሪክንና የማኅበራዊ ሚዲያ እንቅስቃሴን መከታተል ይችላል። እንዲሁም ኦዲዮ እና ቪዲዮ መቅዳት፣ ቅጽበታዊ ገጽ እይታዎችን ማንሳት እና የመሳሪያውን ካሜራ እና ማይክሮፎን ማንቃት ይችላል። ሁሉም ተጠቂው ሳያውቅ ነው። ነገር ግን ይህ አይነቱ ሶፍትዌር በብዙ ሀገራት ሕገወጥ ነው እና እንደ ቤት ውስጥ ጥቃት ወይም ትንኮሳ ይቆጠራል። ብዙ ሰዎች እንደዚህ አይነት ሶፍትዌር ለመግዛት እንኳን አያስቡም። ነገር ግን በዚህ ቪዲዮ ውስጥ ቴክኖሎጂን በመጠቀም አጭበርባሪዎችን፣ ወስላች አጋርን ለመያዝ 6 ቀላል መንገዶችን እናሳያችኋለን ያለምንም ወጪ። 1. እያንዳንዱን ፊደል ይፈልጉ። ይህ ዘዴ በእነሱ ላይ የአጭበርባሪውን የፍለጋ ታሪክ ለማወቅ ይጠቀማል። ብዙ አጭበርባሪዎች የፍለጋ ታሪካቸውን በመደበኛነት ለማጽዳት ብልህ አይደሉም። ብዙውን ጊዜ የፍቅር ጓደኝነት ድረገጾችን የሚደርሱ ከሆነ ትራኮቻቸውን ለመሸፈን ያስቡ ይሆናል። ነገር ግን ራስሙላ አተፊያው ለማስታወስ ከባድ ነው። አጋሮ እንደ ጎግል ያሉ የፍለጋ ፕሮግራሞችን የሚጠቀም ከሆነ ጆጆ ባለፉት ፍለጋዎች ላይ በመመስረት የፍለጋ መጠይቆችን በመተንበይ እጅግ በጣም ጥሩ ሥራ እንደሚሠራ ያስተውሉ። ኮምፒውተር ካጋራ በቀላሉ ወደ ጎጆ ኮም ሂድ። በፍለጋ አሞሌ ውስጥ አንድ ነጠላ ፊደል ለምሳሌ ኩያኪ ተይብ እና ራስሙላ ምን እንደሚጠቁም ተመልከት። ከዚያም ሂደቱን በኪብ ዲከ እና በመሳሰሉት ይድገሙት። አንዳንድ አስገራሚ ምናልባትም አስደንጋጭ ፍለጋዎች ከፍቅር ድረገጾች እስከ ያልተነገሩ ነገሮችን ልታገኝ ትችላለህ። 2. በመስመር ላይ ሰነዶች ውስጥ ሚስጥራዊ መልእክቶች ብዙ አታላዮች 2. በመስመር ላይ ሰነዶች ውስጥ ሚስጥራዊ መልእክቶች ብዙ አታላዮች ፎቶዎችን እና ቪዲዮዎችን ወደ ሚስጥራዊ አጋሮቻቸው ይልካሉ። አፍታዎችን ማደስ እና ማስታወሻዎችን ማቆየት ይወዳሉ። ወስላታ ሰዎች ጋር ከተነጋገርክ ብዙዎች የሚያስቀጣ ምስል፣ የድምፅ መልእክት ወይም የጽሑፍ መልእክት ማግኘታቸውን ይነግሩሃል። ግን በዚህ ዘመን አታላዮች መልእክቶቻቸውን እንዴት እየደበቁ ነው? በሚገርም ሁኔታ ዘዴዎቹ ያን ያህል የተራቀቁ አይደሉም። አንዳንድ መተግበሪያዎች የተወሰኑ ምስሎችን እንደ ሰነዶች ያደርጉታል፣ ሌሎች የጽሑፍ መልእክቶችን እና ፎቶዎችን በይለፍ ቃል ሊቆልፉ ይችላሉ። አንድ ችላ የተባለ ዘዴ ጆጆ ዶክስ ወይም ማይክሮሶፍት 365 ፋይሎች ነው። አጭበርባሪዎች ንጹሕ የሚመስሉ ሰነዶችን ሊፈጥሩ ይችላሉ። እንደ ወርሃዊ በጀት የሚል ርዕስ ያለው በመጀመሪያ እይታ ፋይሉ የገንዘብ ቁጥሮች ወይም የድርጅት ንግግር ሊኖረው ይችላል። ነገር ግን ወደ ታች ማሸብለል እውነተኛ ዓላማውን ሊገልጽ ይችላል። የተደበቀ የማስታወሻ፣ የቪዲዮ ወይም የፎቶ ልውውጥ ከፍቅረኛቸው ጋር የሆነ ነገር ከጠረጠሩ የተጋሩ የመስመር ላይ ሰነዶችን በጥንቃቄ ያረጋግጡ። 3. የስልካቸውን አካባቢ ታሪክ ያረጋግጡ። በአሁኑ ጊዜ ጂፒኤስ ላይ የበለጠ ጥገኛ ስንሆን የአካባቢ ታሪክ አሪፋ ዘዴ ሊሆን ይችላል። ጂሜይል ላላቸው የጎግል ተጠቃሚዎች የአካባቢ መከታተያ እስካልጠፋ ድረስ ጎግል በተደጋጋሚ ከጆጆ ቴማዋይን ኢሜይሎችን ይልካል። ይህ ባህሪ ተጠቃሚው በማንኛውም ቀን በነበረበት ቦታ ይመዘግባል። ይህንን ለማግኘት የአጋሮን ኢሜይል መዳረሻ ያግኙ፣ የፍለጋ አሞሌውን ይጠቀሙ እና የአካባቢ ታሪክ ከዋኬሽን ሂስቶሪንግ ብለው ይጻፉ። አካባቢን መከታተል ከነቃ ወይም ከበራ
ባለፉት ሳምንታት ወይም ወራት ውስጥ የነበሩበትን ቦታ ሁሉ ያያሉ። ለአይፎን ተጠቃሚዎች ብዙ ጊዜ የማይታለፍ ጉልህ ስፍራዎች ሳይግኒፊካንት ሎኬሽን የሚባል ባህሪ አለ። ወደ ቅንብሮች ሴቲንግ ለመሄድ ግላዊነት፣ የአካባቢ አገልግሎቶች፣ የሥርዓት አገልግሎቶች፣ አስፈላጊ ቦታዎች ይሄዱ። ይህ ክፍል በተደጋጋሚ የሚጎበኙ ቦታዎችን ይመዘግባል እና እሱም ማጥፋት በቀላሉ አይሆንም፣ ጥረት ይጠይቃል። አጋሮ ካላጠፋው የሆነ የለም። 4 ውይይቶችን በድብቅ ይመዝግቡ። ከጀርባው የሆነ ከባድ ነገር እየተፈጠረ እንደሆነ ከጠረጠሩ ልዩ መሳሪያዎችን በመጠቀም ድምፅን በድብቅ መቅዳት ይችላሉ። የተለያዩ አይነት የድምፅ መቅጃዎችን እንደ አስፈላጊነቱ መጠቀም ትችላላችሁ። አሁንም እንቀጥል። 5 የተሰረዙ ፋይሎችን እና ሪሳይክል ቢንን ያረጋግጡ። ብዙ አታላዮች አንድን ነገር መሰረዝ በቋሚነት እንደሚያስወግደው ያስባሉ። እውነት አይደለም። የስልክ ወይንም የኮምፒውተር የማይፈለጉ የተሰረዙ ፋይሎች ወይም ሪሳይክል ቢን የተሰረዙ ፋይሎችን ባዶ እስኪያደርጉ ድረስ ያቆያል። እንደ ድሮፕቦክስ ያሉ የክላውድ አገልግሎቶች ፋይሎችን ከቆሻሻው ወደ ነበረበት መመለስን ይፈቅዳሉ። የተሰረዙ ኢሜይሎች በቆሻሻ መጣያ ውስጥ ይከማቻሉ። በአይፎን ስልኮች የተሰረዙ የድምፅ መልእክቶች እንኳን ብዙ ጊዜ ወደ ነበሩበት ሊመለሱ ይችላሉ። አጭበርባሪዎች መልእክቶችን፣ ፎቶዎችን እና ቪዲዮዎችን ሊሰርዙ ይችላሉ፣ ነገር ግን ብዙ ጊዜ ከቆሻሻ መጣያ ውስጥ ማንሳትን ይረሳሉ። ማስረጃ እየፈለጉ ከሆነ ይህ ለመፈተሽ በጣም ቀላሉ ቦታዎች አንዱ ነው። 6 ጥሪዎችን እና ጽሑፎችን የሚደብቁ መተግበሪያዎች። አንዳንድ አጭበርባሪዎች ንግግራቸውን ለመደበቅ ብዙ ጥረት ያደርጋሉ። በጽሑፍ አቃፊዎቻቸው ውስጥ አጸያፊ መልእክቶችን አይተውም፣ በምትኩ የተደበቁ መተግበሪያዎችን ይጠቀማሉ። በተለይ በማያስነቃ መልኩ እንደ ካልኩሌተር በማስመሰል ሊጠቀሙ ይችላሉ። ስሙን አልገልጽም፣ ግን ምስጢራዊ ቁጥሮች፣ የጥሪ መዝገብ ማስታወሻዎችን እና ጽሑፍን አጠራጣሪ መተግበሪያዎችን ለማግኘት አይፎን ሳምንታዊ አጠቃቀምን ለመፈተሽ ወደ ቅንጅቶች የማሳያ ሰዓት ሁሉም እንቅስቃሴ ይመልከቱ። አንድሮይድ ለእያንዳንዱ መተግበሪያ የስክሪን ጊዜ ለማየት ወደ ቅንብሮች፣ ዲጂታል ደህንነት እና የወላጅ ቁጥጥሮች ዳሽቦርድ ይሂዱ። የሰዓታት አጠቃቀም ያለው ያልተለመደ መተግበሪያ ካዩ የሆነ ነገር ትክክል አይደለም። በሳምንት ለ4 ሰዓታት ያህል የሂሳብ ማሽን መተግበሪያ ጥቅም ላይ ይውላል። ተጠራጣሪ የመጨረሻ ሐሳቦች አጭበርባሪን ለመያዝ አንድ እርምጃ ወደፊት መቆየትን ይጠይቃል። ነገር ግን የሆነ ነገር ገልጠው ከሆነ እርምጃ ከመውሰዶ በፊት በጥንቃቄ ያስቡበት። ከባልደረባው ጋር ሲገናኙ ተረጋጋ፣ ብልህ ሁኑ እንጂ ጠበኛ አትሁኑ። እንዲከላከሉ ከማድረግ ተቆጠቡ። ሥራቸው ምንም እንዲያደርጉ አይፈቅድላቸውም። ጥንቃቄ አይለያችሁ። መልካም ዕድል። ስለተመለከታችሁን እናመሰግናለን። ሰብስክራይብ ያድርጉን፣ ሐሳባችሁን አካፍሉን።